እሱን አይደለም የተነካው ከብሶ ጋር እማያለች አንዴ እኔ ልግባ አንዴ ደክሞኛል። ኧረ ዩኤል አንዴ አውራን አንዴ እንድታወራን ፈልጋለሁ። እኔ ምንም ማውራት ነገር የለም። ምን ታወራኝ? አንተ ጀመር አንተ እንደማይታወቅ ሰው እያደረክ ላውራ ምናምን ትላለህ። አንዴ ቆይ ልግባ አንተ ቤት አትወጣ። አንዴ ብቻ አውራን ራሴ ጋር ራሱ አይደለምና ይሄው ላውርተናል። ሌላ ቀን እናወራለን። አሁን አንተ ብቻ የኛ ጓደኝነት አሁን በዚህ ሺህ መጣ አንተ ልኝ ነው እንዴ? እኮ ገባኛ እንዴ ሂዱ በቃ ሌላ ጊዜ ግን አሁን ያን ስለፋለት የነበረው ነገር አሁን እውነቱን ቢወጣም አይተሃል አይደል? አሁን ላይ ሩታና አብርሃም ያሉበትን ደረጃ በቃ ጥሩ ደረጃ ነው ያለው። ለምን ያኔ በተፈጠረ ነገር ነገሮች እንደሚገኑ አውቅ ነበር። አሁን ለዛ ብዬ ነበር ስናገራችሁ። እኔ ቴክስት አላኩ ሁላችሁም ጋር እረፉ፣ ተሳስታ ነው እቺ ልጅ ታሳስታችሁ ነው እያልኩ ገብታ እናንተ ጋር ገብታ ራሱ ኮሜንት ታረጋላችሁ። ቴክስቱ አንተ ቪዲዮን ትተህ ምን እንደተረዳን እኛ ስናወራት የምትቀባጥርልን ነገር ብታይ እኛም እንደተረዳን ታውቃለህ። አንተ ሁሉም እውነት ይሄ ሁሉ እንዳለ እውነት እንዲወጣ ያደረከው አንተ መሆንህን እኛ አሁን አውቀናል። የትኛውም ነገር ማንንም አይደለም እውነቱን ያወጣው ይሄ ነገር የልጅቷ መረጃ የሁሉ ነገር እውነቱን ያስወጣው አንተ ነህ። የሁሉ ደረጃ ይሄ ነገር አሁን ነው የሚገባችሁ። እሺ አንዴ ለቀኝ በቃ እሺ እኔ አንዴ ሂዱ በቃ ቤት አትመጡ። አንዴ ምንም ማውራችሁ ነገር የለም። ምን ታወራኝ? አንተ ጀመር አንተ እንደማይታወቅ ሰው እያደረክ ላውራ ምናምን ትላለህ። አንዴ ቆይ ልግባ አንተ ቤት አትወጣ። አንዴ ብቻ አውራን በነዚህ ጉዳይ በተፈጠረው ጉዳይ እኔ በቃ ማለት ሳላውቀው እውነት እንግዲህ እውነቱን ሳልረዳ ያው በተፈጠረው ነገር እኛ አላወቅንም ነበር ታውቃለህ። እኛ አንተ ጓደኛ ነን፣ እኛ ደግሞ የሰፈራችን ስለሆነ አንተ ለአብርሃም ተከፍሎ ያረከው ነገር ነበር የመሰለኝ። አንተ መጀመሪያ አልነገርኩም እንዴ? ያየሁትን ነገር እንዴት አለመ እንደ ጓደኛ እኮ አብረን ዩኒቨርሲቲ ተምራል አይደል? ያየሁትን ነገር አብረን ተምረናል። አብረን ነው የተማርነው ዩኒቨርሲቲ ድረስ የተማርኩ ጓደኛን አለማወቅ ማለት በገንዘብ ተገዝቶ ነው ማለት እንዴት አሳማኝነት ሊኖር ይችላል? እንዴት እሺ ያየሁትን ነገር እንዴት አንተ ከአብርሃም ጋር ስለነበርክ ነው አንተ ከአብርሃም ጋር ስለነበርክ እሷ ደግሞ የሰፈራችን ልጅ ስለነበር ላይ ያን እኮ እኔ ሳስረዳው ግን ሊረዳኝ ይገባ ነበር። ያየው የፎገረች እንደሆነ ምናምን ሁሉ ነገር አውቃለሁ። ለምንድን ነው አሁን አምጨቀጭኝ? በቃ ያበቃ ጉዳይ ነው። አሁን ይቅርታ ሲወጣ ነው እንዴ የምታምኑት? እውነቱ ሲወጣ ነው። አይ እኛ መጀመሪያ አላወቅም ነበር ታውቃለህ። እውነታውን ስለ እውነቱ መውጣት አይደለም። እኔ አሁንም ድረስ እኮ ነገርኩ። እውነቱን ኖርማል ያይቼ እውነት እንደሆነ ስለማምን ነው። ሸውዳን አመንኩኝ ነው አንተ ነው አሁን ሸውዳን አለች። አንተ ትክክል እንደሆን ካምነን ነው ሳው ነው የመጣው። አንተ ትክክል እንደሆን ካምነን የመጣው አይደለም። የኔ ትክክልነት መሆን መጀመሪያ ትክክል ነው ስለማውቀው ነው እንደዚህ በዚህ ደረጃ እሷ ስናገራት የነበረው እውነቱም እንዲወጣ ስፈልግ የነበርና ሳደርግም የነበረው ለዛ ነው። በጣም ብዙ ሰው ግን እንደዚህ ትሸውዳለች ብዬ አልገመትኩም። ቢያንስ እኔ ሊያምኝ ይገባል። ጓደኛዬ ነው አይደል? እናንተ አታውቁኝ። እሺ በሰፈር ልጅ በአይ ነው የምትወጣው። እሺ ቆይ እኔ እሷን እንዴት አልመናት? እኔ የሰፈር ልጅ አንተ እንደምታውቀው አይደል እንዴ የፎገረች ነው። እንዴት ፎቶሾፕ ነው ብዬ እኔ ላስብ እችላለሁ? ይሄው አንተ በኔ ቦታ እንዴት ያንን እኔ እንጃ። እኔ እንደዚህ አይነት ፎቶ ሲወጣ ከአብርሃም ጋር አሁን እውነቱ ወጥቶ እንትን ስትላችሁ ከሷ ጋር እኔ እንደውም የምጠረጥረው ማለት ነው ጓደኛዬ ናት ለአንተ ገንዘብ ሰጣ ነው። አረ አንዴ ተወራኝ ቤት ውስጥ ማውራቱ ነገር የለም። አንዴ ተወራኝ እፈልጋለሁ። እሺ ምንድነው አንዴ አውራኝ ያን ያህል ተረጋግታ ተወራኝም አንዴ እኔ ምንድነው በጣም ስሜታዊ የማያደርገኛል። ዳሩ ከተበጠበጠ በኋላ አሁን መታችሁ እንደገና ትሉኛላችሁ ነው የእነሱ ተዳር መበጥበጥ አይደለም። አሁን የእናንተም ጓደኝነት መበጥበጥ ነው በሷ ምክንያት። እሱ አይደለም የተነሳኮ ከብሶ ጋር እማያለች አንዴ ትሉኛለች እኔ ልግባ አንዴ ደክሞኛል። አረ ዩኤል አንዴ አውራን አውራን አረ በእናትህ ጌደ አንተ ይላረሩ አንዴ ብቻ አረ በእናትህ እሺ አንዴ ብቻ አረ ጌደ አንዴ አውራ በእናትህ በቃ አሁን እንደዋሸች አንተ ጥረት ባላወራ ብትሄድ ደስ ይለኛል። እሱም ባወራው ደስ ይለኛል። አንተ ሲጀመር ማጥራባት ነው። አንተ እኔ ያለመንከኝ ሰው እኮ ነው። ነፃነቱ ሸቷ ነው ብዬ እኔ አለማመን አይደለም ባይዘው አንተን አለማመን አይደለም እሷና ያመንኳት የበለች ብቻ ቆይ እስኪ አሁን ምን ሆነ ታውቃለህ? እኛ የለም ማያለች እኮ ግን አንረብሽ አታወራኝ እየጠየቀችኝ ነበር የልጅት ልጅ እኮ እኔ አሁን እሷን ማየት አይን ራሱ እንዴት እንደመግራት እንገረ ከአንድ ሁለት የለም ከአንድ ሁለት ከጓደኞች ጠርተናል። እኛ ዋርተናል። እኛ የተፈራልኝ ስለሆነ ለሷ ነበር ስለ ለሷ ነበር እኛ የታገለ ነበር። አሁን እውነታውን ነገር ተላልገስ እሺ ቡርኪና ማናት ቡርኪና ምን ነው ነገር ለምን አላማናት ቡርኪና ያበቃ እየሰማኝና ልጅ ታበቃ ታውቃለህ አስመሰለችብህ አንተ ብቻውን ይቅርታ ተስሙኛል
እኔ አሁን እኮ ለጭቅጭቅ አይደለም አሁን እኔ ካንተ ጋር ማውራት የምንችልበት ምክንያቱም አይደለም እንዳልታውቃለህ መጀመሪያ ብዙ ነገሮች ነው ብያለሁ። ብዙ ነገሮች እሷ እየሄደችበት ያለችው ምን ትክክል አይደለም ብያለሁ። ያንን ሁሉ ነገር ስናደርግ ላታምንኝ የቻልክ ሰውዬ አሁን ብሩክ ተናገረ ብለህ እውነቱ እንደዚህ ነው ብሩክ ተናገረ እንትን አላልኩም ብትለኝ ይሄ ጓደኝነት አለ። እንዴት አልምን ያዩት መረጃ እኮ ያሳምነኛል። እንዴት አልምን እችማንስ ኤዲት የተደረገ ነው ብዬ አልነገርኩም ነግረኛል። ግን በቃ እሷ በምታረገው በምታወራው ነገር እሷን እኔ ባወራኋት ልክ ሁሉንም ነገር እንደሆነት ነው። እኔ እንግዲህ አቀናብሬ ተናገረች። ዋሽተናቸው አሳምናናል። የሆነ የማሰማኝ የሆነ ደምግባት ነገር አላት ልጅቷ። የምነውን ነገር እየነገረች ልጅቷ አሳምናለች። ከአንድም ሁለቴ ካኛውን ከጃን እኮ ነው እንደሌላ እሷም አሁን ይኸውላችሁ ስሙኝ። አሁን ሄዱ ቤት አበጡት። ሌላ ቀን እናወራለን። እንደከናየ ዛሬ ነው ይላል ማለት አንቺ ማንም እንዴ እኮ እሺ አንድ ሰውኝ እኔ ልገባ ነው። ሂዱ እናንተ በቃሽ። ሁሉ ነገር አውጥተን ለሚዲያው መናገር አለበት። አንተ ቤት ሁሉ አንተ ቲቲን ነገር ታምጠይቅ ፈልጋለህ። ከሁሉ ነገር ያው ሂድና ገባና ነገር አትወይ። መጀመሪያ አንተ ካንተ ጋር ያለውን ነገር ሳልፈታ እንዴት ነው ከሷ ጋር ማውራት? እኔ አሁን የራሴ ጭንቀት ነው ያለው። ያ በቃ አሁን አንዱ እናንተ እኮ መታችሁ ስለ ነፃነት ስታወሩ በጣም ብዙ ሰው እየደገፋችሁ በጣም የእሷን ትክክለኛነት ያረጋገጣችሁ ምናምን በዛ ላይ አንተ ከአብርሃም ጋር ትተዋወቃለህ። ያ ሁሉ ነገር አለ እና እኔ ሰፈር ልጅ ትግል ስታለች እንዴ ትምልበላ ሴት ልጅ ነች። ታዲያ ፎገረች እያለቀሰች እኔ ታዲያ ሴት ልጅ ስትጎዳ ወዳለሁ እንዴ ደማልቀረደር ታውቃለህ ወይ? እኮ አሁን እኮ አንተ እኮ ግን አሁን ያን ስለፋለት የነበረው ነገር አሁን እውነቱን ቢወጣም አይተሃል አይደል? አሁን ላይ ሩታና አብርሃም ያሉበትን ደረጃ በቃ ጥሩ ደረጃ ነው ያለው። ለምን ያኔ በተፈጠረ ነገር ነገሮች እንደሚገኑ አውቅ ነበረ። አሁን ለዛ ብዬ ነበር ስናገራችሁ። እኔ ቴክስት አላኩ ብላችሁም ጋር እረፉ ተሳስታ ነው እቺ ልጅ ታሳስታችሁ ነው እያልኩ ገብታ እናንተ ጋር ገብታ ራሱ ኮሜንት ታረጋግላችሁ። ቴክስቱ አንተ ቪዲዮን ትተህ ምን እንደተረዳ እኛ ስናወራት የምትቀባጥርልን ነገር ብታይ እኛው ምን እንደተረዳን ታውቃለህ። አንተ ሁሉም እውነት ይሄ ሁሉ እንዳለ እውነት እንዲወጣ ያደረከው አንተ መሆንህን እኛ አሁን አውቀናል። የትኛውም ነገር ማንንም አይደለም እውነቱን ያወጣው ይሄ ነገር የልጅቷ መረጃ የሁሉ ነገር እውነቱን ያስወጣው አንተ ነህ። የሁሉ ደረጃ ይሄ ነገር አሁን ነው የሚገባችሁ። መጀመሪያ ይገባችሁ እሷ ሲደግፏት በቃ ይቅርታኛ እኮ አላወቅም ነበር። በቃ ይቅርታ ተታወረን ነበር። ልጅቷ ምን እንዳትነካችን አናውቅም እኮ እንኳን ካንተ ጋር እኮ ይሄው ከጓደኞቻችን ጋር እኮ ጣልተን እኮ እስካሁን ድረስ እኮ አልታረቅንም እኮ እኛ ብቻችን እኮ ነን። በነገራችን ላይ የሁሉ መረጃ እንዲወጣ እውነታው እንዲወጣ ያደረከው አንተ ነህ። ካንተ ውጪ ማንም ምን ያደርጋል? መረጃ ወጣ በኋላ እኔ መረጃው ግን እኛ መጀመሪያ አላወቅንም ነበር። ተመለሳለች ብዬ አስቤ ነበር። ከረፈደ በኋላ ነው እኛ የተማርነው። እኛ ከረፈደ በኋላ ነው ሁሉም ነገር ያወቅነው። ለዛ እኮ ነው መተናውን ይቅርታ እንጠይቅ ያልነው። ግን በነገራችን ላይ ማለት ነው ይሄ የሩታና የአብርሃም ሁኔታ ማለት ነው በነፂ ምክንያት እንዲተርምስምሱ እንደዚህ ያክል ደረጃ ይወጣል እንዴ ማለት ነው። እኔ እውነት ነፂ የተጎዳች ሰው እሱ ጋር ያላትን ነገር እኔ ቆርሮ ስለጨነቀኝ ነው ራሱ ቤት ድረስ የመጣሁት። ያ ነገር ከመጣሁ ስንት ጊዜ ታውቃለህ? የአንተን ይቅርታ ለመጠየቅ እኮ ነው። አንተን በዛ ላይ ነው በእነሱ ጉዳይ ደግሞ እንደተጎዳህ እናውቃለን። ግን ሁሉ መረጃ ያወጣው አንተ ፌልወንክ አንተ ስላስገኘው አንተን ይቅርታ ለመጠየቅ ነው። እኔ ይቅርታ መጠየቅ እኔ ጋር ምንም አይሰራም። እኔ እውነቱን እየነገርኳቸው አሁን እኔ ይቅርታም ከጠየቃችሁ ሩታና አብርሃም ጠይቋቸው። በቃ ተሸውደን ነው በሉ። ብሩክ እንዳደረገው ተሸውደን ነው። እነ ብሩክም እኛ ስንነግራቸው አንሰማም ብለው ነው እንደዚህ መጨረሻ እንደዚህ ነው። በቃ እኛ ስንነግራቸው ሁሉንም ነገር አንሰማም አሉ። ኪዬም ያው ሁሉ ነገር እያሳየሁት ማስረጃ እያሳየሁት ራሱ እኮ ለማን መጨረሻው ወጣይታ አብረዋት ይዘዋት የመጡ ወደ ሚዲያ ይዘዋት የመጡት ልጅ እውነቱን አወጣች። እውነቱን አወጣች። ግን ጓደኛሞች ሆነን ወደፊት ስንኖር እንዴት ነው መተማመን የምንችለው ነው? አሁን ልንገርህ፣ አንድ ሰው ጓደኛ የሚባለው ሲተማመን ነው፣ ሲባባ ነው። እኔ እናንተ ተግባብተን ነው የኖርነው ዩኒቨርሲቲ። በዚህ ጉዳይ ሰፈሬ ልጅ ነች አንተም ለጓደኛ አግዘህ ነው ብለህ ስትመጣ እንደዛ አይደለም ብዬ እየነገርኩህ እንዴት ይሄንን ነገር ማለት ልታምነኝ ይገባ ነበር። በቃ እኔ ገንዘብ የሚለውጠኝ ሰው እንዳልሆንኩ ታውቃለህ። አውቃለሁ። እሱ ያናደደኝ ነገር እሱ ነው። አሁን እንዳናደደኝ ገንዘብ ላይ ምናምን እንደዚህ አይነት ነገር ላይ ያቀኛል እኔ ማለት ነው። ለገንዘብ ደንታ የሌለኝ ሰው እንደሆንኩ ማለት ነው። ግን አሁን ከመሬት ተነስቶ ጓደኛ እንደዚህ ሲሆንብህ ምን ትለዋለህ? እኔ ስንት ሰው ነው እየደወለ ባንተ ምክንያት ጓደኛ ካደረገ ወይ ምንድነው የሚያደርገው እያለኝ ነበር። እሺ ያን ነገር ምን ማድረግ ይችላል? ልጅቷ በሽተኛ ነች። ልጅቷ በጣም በሽተኛ ነች። ያማታል። አንተ ምን ማለት ለነገር ደውላ በቴክስት ኢንስታግራም ላይ ቴሌግራም ላይ ብቻ ደውላ እንደዚህ እኔ አላሳዝናችሁ ወይ ምናምን። መጨረሻ ላይ ደግሞ በቀነታ ምንድን ያለች ቴክስት ላይ
ይሄ የአብርሃም ልጅ ምናምን ብላ መጣ ራሷ በቴክስት የነገረችን አይታችኋል። አሁን ላይ እንደገና ደግሞ ድጋሚ አሁንም እኮ ነገሮች ሲጸዱ ነው እንጂ ሩታና አብርሃም እኛ መጫወቻ እያደረገች እኛ ምንድነው እኛ እኮ ብለን የምንለው ነገር እኮ የለም። በቃ አሁን እዚህ ጋር ያለፈ ነገር ማውራቱ ምንም ጥቅም የለም ወይ? ያለፈ ነገር አሁን ያለፈ ነገር አይደለም። ያለፈ ነገር አይደለም። ያለ ነገር ነው። ምንድነው ያለፈ ነገር? አንዴ ተረጋግታ ስማኝና ማለት ነው። አሁን በዚህ ሰዓት ስለ ጓደኝነትም ስለምን ማስብበት አይደለም። ከራሴ ጋር ራሱ አይደለምና ይሄን ላውርተናል። ሌላ ቀን እናወራለን። አሁን አንተ ብቻ የኛ ጓደኝነት አሁን በዚህ ሺህ መጣ አንተ ሊኑ እንዴ እኮ ገባኛ እንዴ ሄዱ በቃ ሌላ ጊዜ እንዳትመኛ እንዴ ቆይ እንዴ ቺ በኛ በእኛና እንዴ በዚህ ጊዜ መጣ አንተ ጓደኝነታችን እሺ አንዴ በቃኝ በቃ እሺ እኔ አንዴ ሄዱ በቃ ቤት አትበቁ አንተ አረሽ በለው አንተ ለስና እሺ በለው ተፈመጣው አረ በእናትህ ሂዱ በቃ በቃ እሺ አይ ነው አይደል በቃ ለምን ትባል